ማርቲኔሊ ራስን ግለጥ ማርቲኔሊ አንተ አረናይነ ነህ ሮናልዶ እኛ 9 ቁጥሩ ሮናልዶ ነው እንከብ ማኒ ምን ሆነ ነው አይ ማርቲኔሊ የማርቲኔሊ መጨረሻው በቃ ሻምፒዮንስ ሊግ እና ሌሎች ቱርናመንት ላይ ብቻ አደገኛ ተጫዋች ሆነ ይቅር ጀማው ፕሪሚየር ሊግ ላይ ግን ምንድነው የሚነካው እናንተ ይሄንን ቡና ፍለተን ማውራት ያለብን ይሹ ነው ጀማው የምሬን እኮ ነው ማለት ለማንኛውም ጀማው 4-1 በሆነ ውጤት አሸንፈናል እንግዲህ አረናይነ ዛሬ እንግዲህ 3 ጎሎችን ማስቆጠር ችሏል ጀማው 4 ጎል በተለይ ማድረግ ይችላል ነበር አንድ ባዶ ኳስ ካንግል ጋር አጋይቶ ወስቷል ይሁን ግን ዋናው እሱ ጸጽቶት ነው መሰለኝ ከዛ በኋላ 2 ተከታታይ ጎሎችን አስቆጠረ ጀማው እንግዲህ በኤፍኤ ካፕ ላይ ያው የመድረኩ ንጉሶች እኛ ነን ታውቃላችሁ ሁሉም እኛን ሲያየር በደብዳል ኤፍኤ ካፕ ላይ ታውቃላ አይደለ ምክንያቱም 14 ዋንጫ አባቴ 14 ዋንጫ የተሸከምነው እኛ ነን እንግዲህ ያው የዋንጫ ምድድሪያችን የሞላው በዚህ ዋንጫ ነው ታውቃላችሁ አይደል ሌሎች ማለት ግን ይሄኛው ትልቁን ስፍራ ይዛል ጀማው ለማንኛውም ግን በዚህ ውድድር እንግዲህ አሸንፈን ወደ ቀጣዩ ዙር ማለፍ ችለናል ቀጣይ ላይ ማንንም ያገኘን ማንን እኛን ይሰጋናል ኤፍኤ ካፕ ኮነማ በጣም ነው የሚሰጋን ዛሬ እንግዲህ ጨዋታው ላይ ምን ሐሳብ አስተያየት አላችሁ እስቲ ኮሜንት ሴክሽን ላይ አስቀምጡልኝ ዋናው ነጥብ ግን በዚህ ጨዋታ በቤንች ተጫዋቾች ገብተን አሸንፈን ጨዋታውን ገለን ወጥተናል ይመቻችሁ ማርቲኔሊ ሶስተኛውን ጎል ቅጣት ምቱን በፍጥነት ጀምረዋል ሰላሞች ሶስተኛውን ጎል ካብሬል ማርቲኔሊ አገባ ማርቲኔሊ ዛሬ እነሱ ቀን ነው ብዬ በጣም አስደናቂ ጎል ማርቲኔሊ ፍጥነታቸው ቅጣት ምት ተሰጥቶ ገና ካሜራው እንኳን ወደ ኳሱ ሳያሳይ በፍጥነት ሂዶ ማርቲኔሊ ከተተው ግርሜ ጄሱስ የሰጠው ኳስ ይገርማል ቼልሲ ከማንቸስተር ሲቲ ኢንዞ ፈርናንዴዝ ከማሎ ጉስቶ መጨረሻ ደቂቃ ላይ ተሻገረለ ኳስ ተመልከተው ቅጣት ምት ተሰጠ በዚህ ሰዓት ላይ ሉዊስ ስኬሊ ለጋብሪኤል ጄሱስ ማርቲኔሊ ከተተው Arsenal defeated Portsmouth 4-1 in a FA Cup match today. Gabriel Martinelli scored hat-trick and Arsenal will play their next match against Chelsea on Wednesday. So what's your thoughts who will win this match? Arsenal or Chelsea? Comment below. አርሰናል አሸንፏል እንደ ሲቲ 10 ልናገባ አልቻልንም ግን ማለት ምን አይነት ጨዋታ ነው የምንጫወተው ማን ማርቲኔሊ ከፊት ለፊቱ ይወላችሁ ፕሪሚየር ሊግ የሚል ነገር አይኖረው እንጂ የትኛውን ቦታ ወሰዱት ይችላል አታትሪክ ሰራዛይ ኮርና እንደፈለግን ነው የምናገባው ማን ማዱኤኬ ኮርናዎቹ ያበዱ ናቸው ፔናልቲ መሳት አልነበረብም ማን በጣም ኩክ አድርገ ፔናልቲውን ራስ አሰጥተ እንዴት ነው መስጠው ማርቲኔሊ አንተ ይኸውልህ ስማኝ ጎት ነሽ በጣም ነው የምትችለው ማን እኔ ደስ በለኛል ዛሬ ምን አይነት ጨዋታ ነው የተጫወት ነው ማን ገና እኮ እንደተጀመረ ነበር ያገቡብን እኮ እኔ ደነገጥኩ ፖርትስሞዝ ያገባብናል ክሊንሺት ግን እያጣን በጣም ይኸውላችሁ ክሊንሺት ከወጣን እየቆየን ያለ ነው ምንድነው እየተፈጠረ ያለው ክሊንሺቱን መልሱት በቃ በኦን ታርጌት እናድርገው ይመለስ ያ ነገር ይመለስ እኔ ውስጤ ምሽቱ ሰላም ነው ዋሽወይናለ ምሽቱ ሰላም ነው ዋሽወይናለ ምሽቱ ሰላም ነው ዋሽወይናለ ምሽቱ ሰላም ነው ዋሽወይናለ ሶስተኛውን ጎል ቅጣት ምቱን በፍጥነት ጀምረዋል ሰላሞች ሶስተኛውን ጎል ካብሬል ማርቲኔሊ አገባ ማርቲኔሊ ዛሬ እነሱ ቀን ነው ብዬ በጣም አስደናቂ ጎል ማርቲኔሊ ፍጥነታቸው ቅጣት ምት ተሰጥቶ ገና ካሜራው እንኳን ወደ ኳሱ ሳያሳይ በፍጥነት ሂዶ ማርቲኔሊ ከተተው ግርሜ ጄሱስ የሰጠው ኳስ ይገርማል ቼልሲ ከማንቸስተር ሲቲ ኢንዞ ፈርናንዴዝ ከማሎ ጉስቶ መጨረሻ ደቂቃ ላይ ተሻገረለ ኳስ ተመልከተው ቅጣት ምት ተሰጠ በዚህ ሰዓት ላይ ሉዊስ ስኬሊ ለጋብሪኤል ጄሱስ ማርቲኔሊ ከተተው እየቆየን ያለ ምንድነው እየተፈጠረ ያለው ክሊንሺቱን መልሱት በቃ በኦን ታርጌት እናድርገው ይመለስ ያ ነገር ይመለስ ያው የመድረኩ ንጉሶች እኛ ነን ታውቃላችሁ ሁሉም እኛን ሲያየር በደብዳል ኤፍኤ ካፕ ላይ ታውቃላ አይደለ ምክንያቱም 14 ዋንጫ አባቴ 14 ዋንጫ የተሸከምነው እኛ ነን እንግዲህ ያው የዋንጫ ምድድሪያችን የሞላው በዚህ ዋንጫ ነው ታውቃላችሁ አይደል ሌሎች ማለት ግን ይሄኛው ትልቁን ስፍራ ይዛል ጀማው ለማንኛውም ግን በዚህ ውድድር እንግዲህ አሸንፈን ወደ ቀጣዩ ዙር ማለፍ ችለናል ቀጣይ ላይ ማንንም ያገኘን ማንን እኛን ይሰጋናል ኤፍኤ ካፕ ኮነማ በጣም ነው የሚሰጋን ዛሬ እንግዲህ ጨዋታው ላይ ምን ሐሳብ አስተያየት አላችሁ እስቲ ኮሜንት ሴክሽን ላይ አስቀምጡልኝ ዋናው ነጥብ ግን በዚህ ጨዋታ በቤንች ተጫዋቾች ገብተን አሸንፈን ጨዋታውን ገለን ወጥተናል ይመቻችሁ ማርቲኔሊ ሶስተኛውን ጎል ቅጣት ምቱን በፍጥነት ጀምረዋል ሰላሞች ሶስተኛውን ጎል ካብሬል ማርቲኔሊ አገባ ማርቲኔሊ ዛሬ እነሱ ቀን ነው ብዬ በጣም አስደናቂ ጎል ማርቲኔሊ ፍጥነታቸው ቅጣት ምት ተሰጥቶ ገና ካሜራው እንኳን ወደ ኳሱ ሳያሳይ በፍጥነት ሂዶ ማርቲኔሊ ከተተው ግርሜ ጄሱስ የሰጠው ኳስ ይገርማል ቼልሲ ከማንቸስተር ሲቲ ኢንዞ ፈርናንዴዝ ከማሎ ጉስቶ መጨረሻ ደቂቃ ላይ ተሻገረለ ኳስ ተመልከተው ቅጣት ምት ተሰጠ በዚህ ሰዓት ላይ ሉዊስ ስኬሊ ለጋብሪኤል ጄሱስ ማርቲኔሊ ከተተው አርሰናል አሸንፏል
እንደ ሲቲ 10 ልናገባ አልቻልንም፣ ግን ማለት ነው ምን አይነት ጨዋታ ነው የምንጮተው? ማን ማርቲኔሊ ከፊት ለፊቱ ይኸውላችሁ ፕሪሚየር ሊግ የሚል ነገር አይኖረው እንጂ የትኛውን ቦታ ውሰዱት ይችላል። አታትሪክ ሰራ ዛሬ ኮርና እንደፈለግን ነው የምናገባው። ማን ማዱዌኬ ኮርናዎቹ ያበዱ ናቸው። ፔናልቲ መሳት አልነበረብህም። ማን በጣም ኩክ አድርገህ ፔናልቲውን ራስህ አሰጥተህ እንዴት ነው መስተው? ማርቲኔሊ አንተ ይኸውልህ ስማኝ፣ ጎት ነሽ፣ በጣም ነው የምትችለው። ማን እኔ ደስ ብለኸኛል ዛሬ። ምን አይነት ጨዋታ ነው የተጫወት ነው? ማን ገና እኮ እንደተጀመረ ነበር ያገቡብን እኮ። እኔ ደነገጥኩ። ፖርትስሞዝ ያገባብናል። ክሊንሺት ግን እያጣን በጣም ይኸውላችሁ፣ ክሊንሺት ከወጣን እየቆየን ያለ ነው። ምንድነው እየተፈጠረ ያለው? ክሊንሺቱን መልሱት። በቃ በኦን ታርጌት እናድርገው። ይመለስ፣ ያ ነገር ይመለስ። እኔ ውስጤ ምሽቱ ሰላም ነው ዋሽወይናለ ምሽቱ ሰላም ነው ዋሽወይናለ ምሽቱ ሰላም ነው ዋሽወይናለ ምሽቱ ሰላም ነው ዋሽወይናለ Arsenal defeated Portsmouth 4-1 in a FA Cup match today. Gabriel Martinelli scored hat-trick and Arsenal will play their next match against Chelsea on Wednesday. So what's your thoughts? Who will win this match? Arsenal or Chelsea? Comment below.